አንድ የጴንጤን ኳሊቲ ልናገር ኢንጀነራል የጴንጤን ኳሊቲ ምናልባት ደግሜ አንድ ትልቅ ሚዲያ ላይ አወራ ይሆናል ሰሞኑን ብዙ ሰዎች ጴንጤ ሆንክ ምናምንና ላይክ ቲቪ ላይ ስለምታወቅ በጣም ላይክ ብዙ ፎሎወር ስላለኝ ወይ ፌመስ ስለሆንኩ በኔጌቲቭም በፖዚቲቭም ሰዎች ስለሚያውቁ 10 ሰው ውስጥ 8ቱ እንደሚያቀኝ እርግጠኛ ነኝ ኢትዮጵያ ውስጥ ነው በዚህ ልክ እርግጠኛ ሆንኩ ሰው ነኝና እና ጴንጤ በጣም በኔ ኤክሳይትድ ሆኖ እኔ ጴንጤ ስለሆንኩ የእግዚአብሔር መንግስት ላይ ዙፋኑ ላይ የሆነ ነገር አድም ማድረግ እና ስመስላችሁ የነበራችሁ ሰዎች አሉና የጴንጤን ኳሊቲ ልንገራችሁ። ጴንጤ እኔ ጴንጤ ሆኜ አንድ አማርኛ ብቻ ነው ስለኔ ያወራው ስለ እንዳልክ ጌታ ይባረክ ሌላ ነገር አይገርምም ባይ አይ ላቭ የጴንጤን ኳሊቲ ዛሬም ነገም ስላንተ ጌታ ይባረክ ከማለት ውጪ ኦ እንዳልክ ጴንጤ ገባ ወይኔ ምናምን አላለም። አታልቅስ ድንኳን ጥለ የተቀበለኝ ጴንጤ ራሱ አልተገረመም። የኔ ውቅና እነሱ ፊት ተራ ነው። ኢየሱስ ብቻ ስላንተ ጌታ እናመሰግናለን ነው እንጂ ያለኝ አንተ ስለመጣ ወይኔ ምናምን አላለም። ጴንጤ አልቀወጠም። አይ ላቭ ጴንጤ በቃ አይ ላቭ ይሄን ኳሊቲ በነገሮች ሁሉ ላይ እግዚአብሔርን ማግነን ምን አይነት ኳሊቲ ነው በእግዚአብሔር ምን አይነት መደነቅ ነው በሆነ ነገር አፕን ሲሆን እግዚአብሔር ይመስገን ማለት ጴንጤ እኮ ወንድሙ ሐዘን ላይ የእናቱ ለቅሶ ላይ እኮ የሚዘምር እኮ ነው ጴንጤ ማለት እኮ በጌታ እኔ ምን አይነት ጨካኝ ናችሁ ለክርስቶስ ግን ምን ብትጨክኑ ለክርስቶስ ወንጌል የእህታችሁ ለቅሶ ላይ ኢየሱስ ጌታ ነው የምትሉት ምን አይነት መገለጥ ያገኛችሁ ነው? ለቅሶ ቤት ሄዳችሁ የሰው ለቅሶ ላይ ኢየሱስ አጽናኝ አምላክ ነው ብላችሁ ሰብካችሁ ትወጣላችሁ። ምን አይነት ሃይማኖት ነው በጌታ? ተጋብዛችሁ ሄዳችሁ የሰው ምርቃት ላይ ሰው ግራጁዌሽን ላይ በግብዣ ሄዳችሁ አምቦ ይዛችሁ ሰው ቢራ ይጠጣ አምቦ ይዛችሁ ያ ባይዘዌ ከዚህ ደስታ በላይ በሰማይ ደስታ ተዘጋጅቶላል ኢየሱስ ይወዳል ትላላችሁ። ምን አይነት ናችሁ በጌታ? አረ እንዴት እንደምወዳችሁ ብታውቁ እኮ ማለት ነው። ሁላችሁ እኔ ጴንጤ ከማረጋችሁ በፊት ቀድማችሁ በእኔ የተነሳ ጴንጤ ትሆኑ ነበር። እኔ በጣም ነው የምወዳችሁ። ከምንም በላይ ደግሞ የጴንጤ ኳሊቲ በኢየሱስ ደም እርግጠኛ ነው። ቅዱስ ባይዘዌ ዛሬ ገነት እንደሚገባ እርግጠኛ ነው። ቅዱስ አሁን ገነት ነው ታውቃለህ? ይሄው ዳኒ ገነትን አይደል ዛሬ ይሄው ሰው በክርስቶስ ደም እርግጠኛ ባይዜ ውብም ጴንጤ ነች፣ ኤርሚን ጴንጤ ነው፣ ብሩክም እርግጠኛ ነው በኢየሱስ ደም፣ ናሆሜም በኢየሱስ ደም እርግጠኛ ነው። ጳውሎስም ዛሬ ገነት እገባለሁ ብሎ ነው የሚያስበው። ይሄው መጣች ገነት እገባ ገነት ሲሆን እጇን ቪዲዮ አበራች። አየ ጴንጤ ስስ ነው በኢየሱስ ጉዳይ። ለዛ እኮ ነው ጴንጤ በኢየሱስ ጉዳይ በጣም ድኖም በጣም የሚሸወደው። አሁን ዘይት የሚሸጠው ሶፍት የሚያበራው ምናምን የመጣው እኮ ጴንጤ በኢየሱስ ስስ ነው። ስስ ስለሆነ እኮ ነው የሚሸወደው። ቅዱስ አትፍረድበት እሺ። ኢየሱስ ሲባል አይችልም እንደዚህ ላይ ይርገበገባል በቃ። ለዛ እኮ ነው የሚሸወደው። ወዶ እንዳይመስል እሺ። ነቢያት ሲያሳስቱት ምናምን አንዳንድ ሃይማኖተኞች እዛ እየዘለሉ እንትን ይበሉ እዩ ጩፋ ካራቴ ምናምን ይላሉ። ጴንጤ በኢየሱስ ስስ ስለሆነ ነው የተሸወደው። አንተ በፍጡር እኮ ነው የተሸወደው። ሰው በኢየሱስ ቢሸወድ እንደውም ይሻላል። ገገማ ትጫዋለህ እንዴ አንተ እኮ ለማይታይ መንቀሳቀስ ለማይችል የሆነ ቦታ ላይ እንኳን መቆየት ለማይችል ተራ ፍጡር በሱ እኮ ነው የተሸወድከው። ጴንጤ በኢየሱስ ቢሸወድ ትገረማለህ እንዴ? ኢየሱስ ብለው ስስ ብልቱን በልተውበት እኮ ነው የተበላው። ጴንጤ ሸውደውት እኮ ነው ኢየሱስ ብለው ሄዶ በነቢያት የተታለለው የተበላው ብሩን ነው እንጂ ህይወቱን አልተበላም። ጴንጤ የፈለገ ቢበላ ገንዘቡን ነው የተበላው ኢየሱስ ብሎ እንጂ ነፍሱን አልተበላም። ግደለኝ ነቢያት ነፍሴን ሸወዱ የሚል ጴንጤ ካለ እያስ እዚህ ጋር ይምጣ። ገንዘቡን ነው የበሉት። እኔ ከኔ አላወራሁም። ለምን እንዳወራሁ አላውቅም። ጴንጤ የተሸወደው ገንዘቡን ነው እንጂ ነፍሱን አይደለም። አንተ አለ አይደል ነፍስን የተሸወድክ የዘላለም ሕይወት የሚሰጠውን ኢየሱስን ትተህ ፊትን እንዳለ ነገርን ለፍጡር የሰጠ ጴንጤ በኢየሱስ ቢሸወድ ሀብቱን ነው፣ ቢበላ ቤቱን ነው፣ ቢበላ መኪናውን ነው።
ቢበላ ልብሱን ነው፣ ቢበላ አካውንቱን ነው። ነፍሱ ግን ኢየሱስ እጅ ላይ እንደሆነች ያውቃል። ኢየሱስ ጌታ ነው። አይላ ጴንጤ ወዳችኋለሁ ለማለት ፈልጌ